ሲናገር ነውር ነው እንዴት እንደዚህ ያለሽ ምናምን እውነቱን እንነጋገር ከተባለ በአብዛኛው ፋሚሊ ሊምጣላችሁ ቲክቶክ እያየ ዩቲዩብ እያየ ወይም ቃና እያየ ወይም ፊልም እያየ ወይም ድራማ እያየ ልጆቹ እንኳን ምን እንዲሉ መስማት ያቃተው ቤተሰብ ይበዛል ሪያሊቲው እሱ ነው ምን እንደሚሉ እንኳን ማዳመጥ ማለት ነው ምን እንደሚሉ ምን ይያሉ እንደሆነ ምን ያደረጉ እንደሆነ እና ለልጆች ምንድነው የሚማሩት ምናምን የምትሉ ሰዎች ልጆቻችሁን ራሳችሁ ማረቅ ያለባችሁ እናንተ ልጆቻችሁ ምን እንደሚያዩ ያልመረጣችሁላቸው ልጆቻችሁ ሌላ ሰው ተጠንቆ እንዲያወራ የምትመኙት ነገር በጣም ነው የሚገርመኝና የሚያስቀኝ እናንተኮ መጀመሪያ ለቃችሁ ስልኩንም ሁሉንም ነገር ሰጣችኋቸው ከቀን ከእሁድ እስከ እሁድ ልጆቻችሁ በዚህ በቴክኖሎጂ አምሯቸው እንዲደነዝዝ የፈቀዳችሁ ጊዜ እኮ ነው ልጆቻችሁ ማረቅ እንዳቆማችሁ ማወቅ ያለባችሁ እና ሌላ ሰው ላይ ብሌም አታርጉ ልጆቻችሁን የምታደጉት እናንተ የወለዳችሁት ነው እንጂ ሌላ ሰው የሚናገረው ንግግር አይደለም ኦኬ ይሄን ማለት ወዳለሁ ይሄን ማለት አለብኝ ይሄ ለኔ ትልቅ ፖይንት ነው ትልቅ ማስተላለፍ ያለብኝ መልእክት ስለሆነ ነው ልጆቻችሁን ለማረቅ ልጅ ኢቭን የሆነ ነገር እንኳን ገጥሞት የሆነ ችግር እንኳን ገጥሞት የሚያዳምጠው ቤተሰብ የሌለ ሆኗል